ለሶሻል ሚዲያ ሞዴል እውነት ለመናገር ስለ ሶሻል ሚዲያ ያለኝ አመለካከት በቅርብ ጊዜ ነው የተቀየረው። እሱም ሶሻል ሚዲያ ማርኬቲንግ ከተማርኩኝ በኋላ ስራውን ከጀመርኩኝ በኋላ ሶሻል ሚዲያ እንዴት እንደሚጠቅም በደንብ የተረዳሁት ከዛ በኋላ ነው። በእውነቱም ከሆነ እኮ የብዙ ሰዎች ህይወት ሲቀየር ሶሻል ሚዲያ ላይ ቁጭ ብለን እየተመለከትን ነው። ስለ አንተ የሆነ ጊዜ ኮንተንት ጀምሮ ማንም የማያውቀው ሰው ከሆነ ጊዜ በኋላ ታዋቂ ሆኖ ማስታወቂያዎችን እየሰራ ትላልቅ ቦታዎች ላይ እየተጋበዘ የሄደ ንግግር ሲያደርግ እየተመለከትን ነው። ይሄ የመጣው በሶሻል ሚዲያ ነው። ራሳችንን ለመቀየር፣ ራሳችንን ለማሳደግ፣ ቢዝነሳችንን ለማሳደግ የምንጠቀምበት ከሆነ በደንብ ጥሩና አዋጭ የሆነ መንገድ ነው። ምክንያቱም ሁሉን ነገር ቀላል ያደረገው ሶሻል ሚዲያ ነው። ሶሻል ሚዲያ ባይኖር አሁን ላይ በምንፈልገው መልኩ እንራመዳለን ብዬ አላስብም። አንድ ቦታ ያለውን ነገር እኔ እዚህ ሆኜ መመልከት እንድችል ያደረገው ሶሻል ሚዲያ ነው። አሁን ላይ ሶሻል ሚዲያ በጣም ፓወርፉል የሆነ ማቴሪያል ነው እንደኔ ያረዳድ። ተስፋ ቆርጠህ ታውቃለህ? ተስፋ መቁረጥ ማለት ራሱ ምን ማለት ነው? ማለት እንደኔ እንደተረዳሁት ከሆነ ሁለት ነገር ነው ይመስለኛል። የመጀመሪያው ተስፋ መቁረጥ ብዬ የማስበው የሆነ ነገር ጀምረን ሞክረን አልሳካልን ሲል ወይ ደግሞ ቻሌንጁ በጣም ሲበዛብን ይሄ ነገር ለኔ አይሆንም ብለን ሙሉ ለሙሉ ያለን ነገር ትተን ወደ ሌላ ነገር መግባት እንደኔ ተስፋ መቁረጥ ነው ብዬ አስባለሁ። ምናልባት ሌሎች ሰው ደግሞ የሚያስቡት ተስፋ ቆረጥክ እኮ ብለው የሚሉት ነገር አለና እሱ ምንድነው የሆነ ነገር ጀምረን አልሳካልን ወይ ደግሞ በጣም ሲከብደን ያ ነገር ብሬክ የምንወስድበት ጊዜ አለ። ለምሳሌ እኔ በጣም ብዙ ጊዜ የማደርገው ነገር አለ። በጣም የሆነ ነገር ሞክሬ ለሳምንት ሞክሬ በጣም ቻሌንጅ ሲሆንብኝ ሲበዛብኝ አልሳካልኝ ሲል አንዷን ቀን አርፋታለሁ። አሁን ያንን ነገር ብዙ ሰዎች ተስፋ መቁረጥ ብለው ሊያስቡት ይችላሉ። እንደዛ ከሆነ ተስፋ መቁረጥ በጣም ብዙ ጊዜ ተስፋ ቆርጬ አውቃለሁ። ነገር ግን ይሄ ነገር ለኔ አሁንም ለኔ አልተፈጠረም ብሎ ያንን ነገር ሙሉ ለሙሉ ትቶ ወደ ሌላ ነገር መግባት ከሆነ በፍጹም ተስፋ ቆርጬ አላውቅም። ደግሞም ተስፋ አልቆርጥም። ምክንያቱም የሆነ የምንፈልገውን ነገር በአንዴ እንደማናገኝ በደንብ የተረድቻለሁ። በተለይ በዚህኛው ዓመት በደንብ ለምንፈልገው ነገር ዋጋ መክፈል እንዳለብን በደንብ ነው የተረዳው። ስለዚህ ተስፋ መቁረጥ አይነት ሰው አይደለሁም። የሚያስደስቱኝ ሶስት ነገሮች የመጀመሪያው ጸሎት ማድረግ ነው። ሁለተኛው ደግሞ ማንበብ፣ ሶስተኛው ያው አሁን ጾም ሆነ እንጂ ስፖርት መስራት በደንብ ነው የሚያስደስተኝ። ስለዚህ አሁን ባጭሩ ሶስቱ እነዚህ ናቸው። ለእኔ ቀላል ነው ብዬ የምለው ከሰው ጋር መግባባት፣ ሰውን ማሳመን ለእኔ በጣም ቀላሉ ነገር ነው። ከሰዎች ጋር በጣም ቶሎ ነው መግባባው። የሆነ የምፈልገው ነገር ካለ በዛ ዙሪያ ሰዎችን ለማሳመን በጣም ቀላል ብዬ የምለው ለእኔ ሰው ማሳመን፣ ከሰው ጋር መግባባት በጣም ቀላል ነው። ተቀጥሮ ከመስራትና ከራስ ቢዝነስ ከመስራት እውነት ለመናገር አሁን ላይ አብዛኛውን ወጣት ተቀጥሮ መስራት አይፈልግም። ሁሉም በሚባል ደረጃ የራሱን ቢዝነስ መስራት ይፈልጋል። የራሱን ቢዝነስ መስራት የማይፈልግ ማንም ያለ ብዬ አላስብም። ግን ተቀጥረን ስንሰራ የምናገኛቸውን ነገሮች ልንገራችሁ። የመጀመሪያው እኛ በምንፈልገው ስራ ዙሪያ ማለት ወደፊት መስራት የምንፈልገው ስራ ዙሪያ ከሆነ ተቀጥረን እየሰራን ያለነው አትጥሉት፣ በጣም አሪፍ ነው። ምክንያቱም ከዛ ስራ ወጥታችሁ የራሳችሁን ነገር ስትጀምሩ እዛ ጋር ይዛችሁ የምትወጡ እስኪል አለ። ቢዝነሱ እንዴት እንደሚሰራ ሲስተሙ እንዴት እንደሚሰራ በደንብ አውቃችሁ ስለምትመጡ የራሳችሁ ነገር ለመስራት ምንም አይከብዳችሁ። ስለዚህ ለወደፊት መስራት በምትፈልጉት ነገር ዙሪያ ከሆነ ተቀጥራችሁ እየሰራችሁ ያላችሁት እሱ ነገር እንደ በጣም አሪፍና ጥሩ መንገድ ነው። እንዲያውም እኮ ከፍለው አፓረንት የሚወጡ አሉ አይደለ እንዴ? ከስራው ትክክለኛውን የሆነ ስኪል ማወቅ ስለሚፈልጉ ሲስተሙ እንዴት እንደሚሰራ ማወቅ ስለሚፈልጉ ከፍለው እንኳን የሚሰሩ አሉ። ስለዚህ እናንተ በምትፈልጉት ስራ ዙሪያ ከሆነ ተቀጥሮ መስራትን አትጥሉ። ሁለተኛው የራሳችሁን ቢዝነስ መጀመር በጣም አሪፍ ነው። ግን የራሳችሁን ቢዝነስ ሲጀምሩ በምን መልኩ ነው የምታስኬዱት? ያንን ቢዝነስ እንዴት ነው ቢዝነሱ ላይ መቆየት የምትችሉት? ቢዝነሱን ታውቁታላችሁ ወይ እንዴት እንደሚሰራ የሚለውን ይህንን ጥያቄ በደንብ ለራሳችሁ መመለስ ይኖርባችኋል። ይህን በደንብ የምታውቁ ከሆነ አንደርስታንድ የምታደርጉ ከሆነ ያንን ቢዝነስ ሰው ስለጀመረው ብቻ የማሰሩ ከሆነ አላማ ኑሯችሁ ያንን ቢዝነስ ከየት አንስታችሁ የት ድረስ መውሰድ እንዳለባችሁ የምታውቁ ከሆነ የራሳችሁን ቢዝነስ ጀምሩ፣ ስኬታማ ትሆኑበታላችሁ። ከሶሻል ሚዲያ ማርኬቲንግ ከባድ የምለው ስራ ምንድነው? ክላይንት ፈልጎ ማግኘት። ብዙ ሰዎች ይህንን ስራ ጀምረው ትተውና አቋርጠው ተስፋ ቆርጠው የሚወጡበት የመጀመሪያው ምክንያት ክላይንት ፈልጎ ማግኘት። ክላይንት ፈልጎ ማግኘት በጣም ከባዱ ነገር ነው። ማለት እንደዚህ ስላችሁ ደግሞ ከባድ አድርጋችሁ እንዳታስቡት፣ ግን ያው የምታናግሩበት መንገድ ይወስናል። አንድ ክላይንት አሳምኖ ያንን ሰርቪስ ለመሸጥ ማለት ነው። ግን ደግሞ እንደዚህ እንደምላችሁን ቀላል የሚባል አይደለም። በጣም ቻሌንጅ አለው። አንድ ክላይንት ሚቲንግ ላይ እንኳን ለማስቀመጥ በጣም ከባድ የሆነ ቻሌንጅ አለው።
እሱን ካለፋችሁ ከሶሻል ሚዲያ ማርኬቲንግ ሌላው ስራ በጣም ቀላል ነው። ለምሳሌ ቪዲዮ ኤዲቲንግ ቢባል ቀጥራችሁ ሌላ ሰው ማሰራት ትችላላችሁ። ብዙ ፍሪላንሰሮች አሉ፣ ከነሱ ጋር መስራት ትችላላችሁ። ካሜራማን ቢባል ካሜራማንም ቀጥራችሁ ማሰራት ትችላላችሁ። ፌስቡክ አድ፣ ሁሉንም ኮንተንት የሚጽፍላችሁ ሰው፣ እነዚህን ሁሉ ቀጥራችሁ ማሰራት ትችላላችሁ። ነገር ግን ክላይንት ፈልጎ ማግኘቱን ማንም ሊሰራላችሁ አይችልም። ይህንን የሚሰራው ራሱ የኤጀንሲው ኦነር ነው። ስለዚህ ሙሉ ኃላፊነቱ የሚመጣው እናንተ ላይ ነው ማለት ነው። ክላይንት ፈልጎ ማግኘት፣ እሷን ስቴፕ ካለፋችሁ ሌላው ሙሉ ሰርቪስ በጣም ሲምፕል ነው። ቢዝነስ መጀመር ለሚፈልጉ ወጣቶች የመጀመሪያው ሌላው የምችለው ነገር ቁርጠኛ መሆን አለባችሁ። ቢዝነስ መስራት ማለት እንደምናስበው ቀላል የሚባል ነገር አይደለም። በጣም ብዙ ቻሌንጆች አሉት። ይህንን ስላችሁ ለመጀመር እያከበድኩባችሁ አይደለም። ነገር ግን ባደራችሁና በኋላችሁ ቁጥር የሆነ ፕሮብሌም ይመጣል። ያንን ፕሮብሌም ለመፍታት ዝግጁ መሆን አለባችሁ። ተቀጥሮ እንደመስራት ገብቶ የራሳችሁን ስራ ታውቁታላችሁ። ገብቶ ሰርቶ መውጣት አይደለም የራስ ቢዝነስ መጀመር ማለት። እያንዳንዱ ፕሮብሌም ሶልቭ የምታደርጉት እናንተ ናችሁ። እያንዳንዱ ስልክ ደውል የሚመጣው የሆነ ችግር ይዞ ነው። ያንን ችግር ለመፍታት ኤቭሪዴይ ሬዲ መሆን አለባችሁ። ስለዚህ ምንም አይነት ነገር ቢያጋጥማችሁ፣ ምንም አይነት ቻሌንጅ ቢገጥማችሁ ያንን ቻሌንጅ በጽናት ለማለፍ መጀመሪያ ከራሳችሁ ጋር ቃል መግባት ይኖርባችኋል። ከዛ ሁለተኛው ቢዝነስ ለመጀመር ሀሳብ ካላችሁ እንደኔ ወጣቶች ከሆናችሁ ፎከስ አድርጉ ብዬ የምላችሁ ሰርቪስ ላይ ነው። ሰርቪስ ያን ያክል የምታወጡበት ነገር የለም። አስፍቼ ለስራው ካላላችሁ ስራውን በስተቀር ያን ያክል በጣም የምታወጡት ኮስት አይኖርባችሁ ማለት ነው። በጣም ትንሽ በሚባል ኮስት ነው ሰርቪሱን መስጠት የምትችሉት። ከዛም ሲያልፍ እስኪላችሁን ብቻ የምትሸጡበትም ሰርቪስ ይኖራል ማለት ነው። እንደኔ ሪከመንድ የማደርጋችሁ ሰርቪስ ላይ ያተኩራችሁ ቢዝነስ ብትጀምሩ አሪፍ ነው። አሁን ላይ ብዙ ሰርቪስ ላይ ያተኩራችሁ መስራት የምትችሏቸው ብዙ ቢዝነሶች አሉ። ያ ካልሆነ ግን ኢንቨስት የማደርገው ብር አለኝ ብላችሁ የምታስቡ ከሆነ ፕሮዳክትም እንደ ቢዝነስ መጀመር ትችላላችሁ። ብዙ መሸጥ የምትችሏቸው፣ ኤክስፖርት ኢምፖርት ማድረግ የምትችሏቸው፣ እንዲሁም ደግሞ ሀገር ውስጥ በጣም ብዙ ፕሮዳክቶች አሉ እንደ ቢዝነስ ጀምራችሁ መስራት የምትችሏቸው እና ካላችሁ ፕሮዳክት ላይ ግቡ። ከሌላችሁ እንደኔ ከዜሮ ነው የምነሳው ብላችሁ ካሰባችሁ ደግሞ ሰርቪስ ላይ በደንብ ፎከስ እንድታደርጉ መክራችኋለሁ።